የአገሬ ሰው ሕዝቤ ሆይ እግዚአብሔር በቸርነቱ እስካሁን ጠላትን አጥፍቶ ሀገርን አስፍቶ አኖረኝ። እኔም በእግዚአብሔር ቸርነት እስከ ዛሬ ገዛሁ። እንግዲህስ ብሞት እንኳ ሞት የሁሉ ነውና ስለ እኔ ሞት አላዝንም። ደግሞ እግዚአብሔር አሳፍሮኝ አያውቅም፣ ከእንግዲህም ያሳፍረኛል ብዬ አልጠረጥረውም። አሁን ግን ሀገር የሚያጠፋ ሃይማኖት የሚለውጥ ጠላት እግዚአብሔር የወሰነልንን የባህር በር አልፎ መጥቷል። እኔም የአገሬን ከብት ማለቅ የሰውንም መድከም ተመልክቼ ዝም ብለው እላፊ እያለፈ እንደ ፍልፈል መሬት ይቆፍር ጀመር። እኔ ግን በእግዚአብሔር ረዳትነት ሀገሬን አሳልፌ አልሰጠውም። የአገሬ ሰው ከአሁን ቀደም የበደልኩ አይመስለኝም። አንተም እስካሁን አላስቀየምከኝም። ስለዚህ ጉልበት ያለህ በጉልበት እርዳኝ፣ ጉልበት የሌለህ ደግሞ ለሀገርህ፣ ለልጅህ፣ ለሚስትህና ለሃይማኖትህ ስትል በጸሎት እርዳኝ። ወስልተህ የቀረ ግን ኋላ ትጣላኛለህ። አልተውህም። ማርያምን አዛኝቷን በዚህ ነገር አማላጅ የለኝም። ዘመቻዬም በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ወረይሉ ከተላግኝህ። እንግዲህ ቃሌ ነው።